ስሸኝሽ አንጀቴ ችሎ አይደለም ህመሜን ሻል ያረኩት። አሁን ፎቶዋን እያየ ተቆዝማል አይደል? አይገርምም? እንደ ቀልድ 2 ወር ሞላ ነው። ከባድ እንደሆነ እኮ አውቃለሁ ሀብትሽ፣ ግን እስከ ዛሬ ሁሉ ሰዓት ተጎድተሃል። አሁን አይ ቲንክ ወደ ራስ መመለስ ያለብህ ሰዓት ይመስለኛል። ያልደረሰበት ግልግል ያቃላል። የክህደትን ጥግ በኔ ጫማ ሆነ ብታየው መልካም ነው። ልክ ነህ እኮ አብዛኞቻችን የክህደትን ጅራፍ ቀምሰነዋል። በእርግጥ አንዳንዶች ተምረው አሸንፈውበታል፣ አንዳንዶች ደግሞ ተሰብረው ቀርተውበታል። ስለዚህ የማሸነፍም የመሰበርም ምርጫው ያንተ ነው። እና አሁን ምን አድርግ ነው የምትለኝ? እንግዲህ እሷን መፈለግ አቁምና ሰላምን መፈለግ ጀምር። አለበለዚያ አንተ ለራስ ዋጋ መስጠት የማትጀምር ከሆነ ሰዎች ለአንተ ዋጋ መውጣት ይጀምራሉ። ቴዳ በጣም አመሰግናለሁ። የነበርኩበትን ቦታ ነው ያሳየኝ። እንግዲህማ ሐሳቤን ከተቀበልከኝ አብትሽዬ እሷን ለመርሳት ዝግጁ ሁን። ህመም፣ ጭንቀት፣ ስቃይ ከሌለው ከአዲሱ ማንነት ጋር ለመተዋወቅ ዝግጁ ብትሆን ይሻላል።